وهل أريدن يوما مياه مجنة وهل يبدون لي شامة وطفيل. حسبك يا بلال حسبك. ሁመይኒ የምንለው ከዚህ በፊት የነበረው ሸይጣን ማለት ነው። ሁመይኒ አሁን ደግሞ የተተካው ኻሜናኢ ነው የሚባለው ሰውየው ፈትዋ ሲያደርጉ እኮ መመታት ካለባቸው መስጂዶች ብሎ መስጂድ አልሐራምን ጠቅሶ ሲናገር ሰምቻለሁ። መስጂድ አልሐራም የካዕባው መስጂድ በጣም ብዙ የሱና ሰው ጨፍጭፈዋል። በጣም ብዙ ኸልቅ ነው የጨረሱ። ከዛ በኋላ ኢራቅ ውስጥ በጣም ብዙ ሱና ጨፍጭፈዋል። የሱናን ሰው ጨፍጭፈዋል። የሱና ሰው ስል እንግዲህ ሺዓ ያልሆነ ነው። እሺ ዓለም ለሁለት ነው የሚከፈለው። ሺዓ ያልሆነ ሱኒ ነው የሚባለው ምንም ይሁን ማለት ነው። እኛ ወስደን ልንዘረዝረው እንችላለን። ወሃቢያ፣ ሱፊያ ምን ተሰየተባለ ሊዘረዘር ይችላል። እነሱ ጋር እይታቸው አንድ ነው። ለዛ ነው ዑለማዎቹ እኮ ትላልቅ የምንላቸው ዑለማዎች ሒዝቡላት ነው የሚሉት። ሒዝቡላት ላትን እናውቀዋለን አይደለም? ላት የሚባለውን ጣዖት። የሺዓዎች እምነት ምንድን ነው? እንደሚታወቀው ቁርአንና ሐዲስን የሚከተሉ ሰዎች ጋር አህሉ ሱና ዘንዳ የነቢዩ አለይሂ ሰላቱ ወሰላም ቤተሰቦች ክብር አላቸው። ሺዓዎቹ አሁን እነዚህ ኢራኖቹና የመሳሰሉት አህሉል በይትን ያከብራሉ፣ ያተልቃሉ። ግን የነሱ ችግር ምንድነው? አህሉል በይትን ከልክ አሳልፈው ነው የሚያከብሩ። ከልክ ሲያሳልፉ ወዴት ይገባል? ወደ ዒባዳ ይገባል። እነሱን እስከ ማምለክ ድረስ ይደርሳል። ለነሱ ብሎ ደግሞ ሌላውን እስከ መሳደብ ድረስ ይደርሳል። አልይን ለመውደድ የግድ አቡበክርና ዑመርን መጥላት አለበት። አቡበክርና ዑመርን ያልጠላ ሰው አልይን ወዳለሁ ማለት ዘበት ነው የሚሉት። ለዚህ ነው የተለያዩ ኹጠቦቻቸውን እኔ አሁን ስንት ሰምቻለሁ የነሱና ንግግራቸውን ሲጀምሩ ማለት ነው በመሳጅዶቻቸው መሻሂዶቻቸው ይሄ ቀብር አካባቢ ነው ብዙ ንግግር የሚያደርጉት። በተለይ ይሄ ከርበላ የሚባል ጣቢያ ነበረ። አሁን ይኑራል። ከርበላ ማለት ሁሰይን የተገደለበት ቦታ ነው። የነብዩ አለይሂ ሰላቱ ወሰላም የልጅ ፋጢማ ልጅ ሁሰይን ይባላል። እሱ የተገደለበት ቦታ ነው። በሱ ስም ነው እንትን የሚሉት። እሱ የተገደለበትን አሹራ ቀን የተገደለው እሱ። አሁን ሙሐረም ክፍል ለፍታችን መጥቷል አይደል? ሙሐረም አንድ ጀምሮ እነሱ ለቅሶና ራሳቸውን መደብደብ ራሳቸውን ማድማት ይጀምራሉ። ከሙሐረም ጀምሮ እዛ ሙሐረም 10 አሹራ ከባድ በቃ የለቅሶ ትርኢት ነው የምታዩት። ራሳቸውን እየደበደቡ ራሳቸውን እያቆሰሉ እንደዛ ነው የምታዩት። እና እዛ ላይ ትላልቅ የሆኑ የነሱ ምን እንደሚባሉ አሁን መሻይኽ ለማለትም ይቸግራል። እነዛ እንግዲህ ንግግር ያደርጋሉ ማለት ነው። እዛ ላይ ንግግር ሲያደርጉ ሱብሃንአላህ ምድረ ጧማ ነው በቃ የሚናገሩት። አገር ጉድ ያለው ነገር ነው ማለት ነው። ሰማይና ምድር የሚገለብጥ አይነት አላህ መቼም ሐሊም ነው እንጂ የሚናገሩት ነገር እጅግ በጣም ከባባድ የሆኑ ነገሮች ናቸው የሚናገሩት። ሺዓዎች አሁን አንዳንዱ ሰው አሁን ሰሞኑ ምንም ሊሆን ይችላል ብቻ በአሁኑ ዘመን ያለውንም እንትን ያይና ሺዓዎች በጣም ጥሩዎች አድርጎ ይወስዳል። የሰሞኑም ደግሞ እኛ ደግሞ ብዙ ጊዜ ሰሞነኛ እንሆናለን አይደል? ነገሩን እንትን ከማድረግ ይልቅ ከስር ከመሰረቱ ከመጽሐፍት ውስጥ ያለውን እውነታ ወይም ከሰዎች እምነታቸው ጋር ያለውን እውነታ ከማየት እንደዛ ጥሩ አይደለም። እንደዛ ሳይሆን ሰዎችን በአመለካከታቸውና መጽሐፍቶቻቸው ምን ይላሉ ነው ተብሎ መገምገም ያለበት እንጂ ሰዎች የሆነ ሰዓት የሆነ አቋም ሊይዙ ይችላል። ከሙስሊም ሀገራት እስራኤል የምትባለው ሀገር በምትመሰረትበት ጊዜ እንደ የዓለም ሀገራት የእሷን መመስረት አስመልክቶ ድምፅ በሚሰጡበት ጊዜ ሁለት ሀገራት ናቸው ድምፅ የሰጡ እንድትቋቋም ከሙስሊም ሀገራት። አንዱ ቱርኪያ ነው፣ አንዱ ቱርክ ነው፣ ሁለተኛው ኢራን ነው። ከሙስሊም ሀገራት እስራኤል እንድትቋቋም ድምፅ ከሰጡ ሀገራት ውስጥ እነዚህ ሁለቱ ናቸው። አሁን እንደምንድን ነው የምናያቸው? እነዚህ ነኛ አሁን እንደ አትራፊ ነው አይደለም የምናያቸው። ሌላው እንደውም ሌሎቹ ሀገራት እንደሸጧቸው ፍልስጤንን እንደሸጡ ለእስራኤል እና እነዚህ ግን እየታገሉ እንዳሉ ነው ተደርጎ አሁን እንትን ያለ እውነታው ግን ይሄ ግን ያው ጊዜውም ደግሞ በእርግጥ በዛ ጊዜ ድምፅ የሰጡት መንግስታት እነዚህኛዎቹ አይደሉም። መቀያየሮች አሉ በተወሰነ መልኩ። ግን ምንም ቢሆን ህዝብ የሆነ አመለካከት ሲኖር ነው ምንም ያደርገው የሆነ ነገር ላይ መድረስ ይችላል። ስለዚህ ያንን ማወቅ ያስፈልጋል ማለት ነው። እነሱ ቤተል መቅደስ ስለሚባለው ክብር የላቸውም። ሐቂቃ በኪታቦቻቸው ላይ ስናይ ምንም አይነት ፈضል የለውም። ቤተል መቅደስ ለነሱ ፈضል የለውም። ቤቱል መቅደስን ሳይሆን እነሱ የሚቀድሱት ለሌላ ነገር ነው ያላቸው እንጂ ቤቱል መቅደስ ምድር ላይ ያለ ብለው ማያምኑም ሺዓዎች ሲጀመር እምነት የላቸውም። ስለዚህ ይሄ የሚደረገው ነገር ራሱ ከምን አንጻር ነው? ዓለም አልኢስላሚን ወደዚህ ወደ ራሳቸው ከመሳብና ካለመሳብ አንጻር፣ የራሳቸውን ጥቅም ከማስጠበቅ ካለማስጠበቅ አንጻር እነዚህ ነገሮች ሁሉ አሉት። ውስጡ የሚጎሰጎስ ነገር አለው ማለት ነው።
እና አንዳንዱ ነገር ቅድም እንዳልኳችሁ በተለይ ፈለስጢን ጉዳይ ምናምን በሺዓዎቹ አንደበት ተደጋግሞ ሲነሳ እነሱ ልክ እንደኛ ከዲን አንጻር ብቻ አይደለም የሚናገሩ ፖለቲካቸውን ይቀላቀሉበታል ሺዓዎቹ። ለምን አሁን በቅርብ በሌሎቹ ሙጅሪሞች በእስራኤልዮቹ ማለት ነው ከተገደለው ውስጥ ሐሰን ነስረላህ የሚባለውን የሂዝቡላህ መሪ ታውቁታላችሁ አይደለም? ሐሰን ነስረላህ ማለት ሶሪያ ውስጥ ያ ሁሉ አህሉ ሱና ሲጨፈጭፍ ምን ብሎ ነበር የሚናገረው? የቁድስ መንገድ በዚህ ጋር ነው ይላል። ሱብሃንአላህ የሁዶቹን ትቶ የሚጨፈጭፍ የነበረው ማንን ነው? ሱኒ ሙስሊሞችን ያላሳዩቸው አዛብ የለም። ለዚህ ነው አሁን ሶሪያ ብትሄዱ አሁን በዚህ ሰዓት ያለውን ማየት ይቻላል። ግድ መሄድም እኮ አይጠበቅብንም ማለት ነው። ያየነው ሰው እዛም ሲተኮስ ይደሰታል። እዛ ሲተኮስ ኢራን ሲተኮስ የሚደሰተው ኢራኖቹ መተው ስለጨፈጨፉት፣ ቤቱ መተው ስላጋዩት፣ ስላወደሙት። ከተሞቹን አወድመዋል። የሶሪያን ከተሞች ያወደሙት ኢራኖቹ ናቸው በሂዝቡላህ አማካኝነት ማለት። ስለዚህ እስራኤል ከዚህ ጀቶቹን ልኮ የኢራን ከተማን ሲደበድብም ይደሰታሉ ሰዎቹ። ኢራንም አስወንጭፎ እዚህ ደግሞ ሲቃጠልም ይደሰታል። እዚህ የሚደሰቱበት ምክንያት የወንድሞቻቸው ልጆች መሞት ልክ እንደራሳቸው መሞት አድርገው ስለሚያስቡት የፈለስጢኖቹን ስለሚቆረቆሩ በአቂዳም በምንም አንድ ስለሆኑ ሁለቱም ሱና ላይ ያሉ ሰዎች ስለሆኑ ማለት ነው፣ ሺዓ ስላልሆኑ ተነጋር እንጂ እኮ አንድ ኻሚናኢ እኮ ኹመይኒ የምንለው ከዚህ በፊት የነበረው ሸይጣን ማለት ነው ኹመይኒ። አሁን ደግሞ የተተካው ኻሚናኢ ነው የሚባለው ሰውየው ፈትዋ ሲያደርጉ እኮ መመታት ካለባቸው መስጂዶች ብሎ መስጂድ አልሐራምን ጠቅሶ ሲናገር ሰምቻለሁ። መስጂድ አልሐራም የካዕባው መስጂድ الذين اتخذوا مسجدا ضرارا وكفرا وتفريقا بين المؤمنين መመታት አለበት ብሎ ፈትዋ ሲሰጥ ማለት ነው። እነሱ እንግዲህ ሰዎች እንደዚህ አያቱላህ ከዛ ከዛ ከሚባሉት ውስጥ ሰምቻለሁ። እና የነሱ መቆርቆር እውነት እንዳይመስል ተመልሶ እንግዲህ ሉብናንና እነዚህ እና ሂዝቡላህ በደንብ ታጥቆ የነበረበት ሉብናንና ፈለስጢን ጎን ለጎን ያለ ነው። ምንም ወደ ሱሪያ የሚያስመጣ ነገር የለም። ወደ ሱሪያ ገብቶ በሻር አልአሰድን አግዘው ማለት ነው። ለምን አልአሰድ ኑሰይርያ ነው ጀማዓው የሺዓ ጀማዓ ሆኖ የመጨረሻ ደግሞ የባሰባቸው ሸይጣኖች ማለት ነው። እነዚህ እና ሐፊዝ አልአሰድ ቤተሰቦች ያሉበት ስብስብ ደግሞ ኑሰይርያ ይባላሉ። ጀማዓው ከባድ የሺዓ ቡድኖች ናቸው። እንግዲህ በተሸዩዕ ነው ምን ያደረጉት? ተረዳድተው ሱኒውን ዓለም የጨፈጨፉት። ኢራን ሲባል አሁን ምንም አይነካ እንዳይመስላል አረመኔ የሆነ ሀገር ነው። ያው አሁን ያለውን መንግስት ነው የምናገረው። በእነዚህ በነ ኹመይኒ በነ ምናምን የሚመራው መንግስት እጅግ አረመኔ ነው። ብዙ የሱና ሰዎችን አህዋዝ የሚባል ሀገር አለ እዛው የጠቀለሉት እነሱ ኢራን ውስጥ ያስገቡት። ያ የሱና ሀገር ነበረ። በጣም ብዙ የሱና ሰው ጨፍጭፈዋል። በጣም ብዙ ኸልቅ ነው የጨረሱ። ከዛ በኋላ ኢራቅ ውስጥ በጣም ብዙ ሱና ጨፍጭፈዋል። የሱናን ሰው ጨፍጭፈዋል። የሱና ሰው ስል እንግዲህ ሺዓ ያልሆነ ነው። እሺ ዓለም ለሁለት ነው የሚከፈለው። ሺዓ ያልሆነ ሱኒ ነው የሚባለው ምንም ይሁን ማለት ነው። እኛ ወስተን ልንዘረዝረው እንችላለን። ወሃቢያ ሱፊያ ምን ተሰየተአለ ሊዘረዘር ይችላል። እነሱ ጋር እይታቸው አንድ ነው። አቡበክር ዑመርን ምንም የማይቀበል ይሄንን የሚያዝመውን የሚያተልቀውን እና አቡበክርና ዑመር ብሎ ለልጆቹ ስም የሚያወጣው እነሱ የሚያተልቀውን እነሱ ናሲባ ነው የሚሉት፣ የዓልይ ጠላት ነው የሚሉት። በኒ ኡመያ ይላሉ። የድሮ ታሪክ እያነሱ በኒ ኡመያዎች ናቸው፣ የበኒ አባስ ጨፍጫፊዎች ናቸው። እነዚህን መጨፍጨፍ አለብን ነው የሚሉት። ያ ለተራት አልሁሰይን ይላሉ እስከዛሬ ድረስ ማለት ነው። የሁሰይን በቀል አልተበቀልንለትም፣ የሁሰይን ደም ገና አልተበቀልንለትም ይላሉ እስከዛሬ ማለት ነው። ሱብሃንአላህ። እንግዲህ መቼ ድረስ ማብቂያ የሌለው ጦርነት ነው ያወጁበት በሱኒ በሆነው ህዝብ ላይ ማለት ነው። ለዛ ነው እንደምታዩት አህዋዝን ጨፍጭፈዋል። ከዛ ኢራቅን ከአሜሪካኖቹ ጋር ተባብረው ከአሜሪካኖቹ ሳዳም ጊዜ ማለት ነው። ለምን ሳዳም እያለ እነሱ ጉልበታቸውን ታውቁታላችሁ። እንደዚህ ያለ አልጠነከሩም። እነሱ ኢራቅ ነበረ ጠንካራው። አንድም እንግዲህ እነሱና የኢራቅ ልዩነት ኢራቅ ላይ ተሸዩዕም ቢኖር አረቦች ናቸው ኢራቆች፣ ኢራኖቹ ፋርሶች ናቸው። የምንም ልዩነት አለ ደግሞ የእርቅም ልዩነት አለ፣ የዘር ልዩነት አለ። ሐታ በዑመር ላይ ያላቸውን በቀል እነሱ ላይ በጣም ጥናት ያደረጉ ትላልቅ ዑለሞች አሉ። ለምሳሌ እና ዑስማን አልኸሚስ የምንለው ማለት ዑስማን አልኸሚስ ከወጣትነቱ
ከህፃናቱ ጀምሮ በእነሱ ላይ ነው ጥናት ሲያደርግ እስካሁን እንግዲህ ያረጀው ማለት ነው። አላህ ይጠብቀውና በጣም ትልቅ ሰው ነው ዑስማን አልኸሚስ። እና ከጥናቶቻቸው ውስጥ የሱና ሰዎች ዑለማዎች አጥንተው ከደረሱበት አንዱ ምንድነው ሺዓዎቹ ለዛሬ በቀል እንደዚህ በሱኒው ዓለም ላይ ይሄ ሁሉ በቀል እንዲያደርሱ ካደረጋቸው ነገር አንዱ ድሮ የቅድመ አያቶቻቸውን የፋርሶችን ውድቀት ሁሉ በዑመር እጅ ነው ብለው ዑመርን ነው ተጠያቂ የሚያደርጉት። ይሄ ማለት የምን ሁሉ ነገር ነው ማለት ነው። የድሮውን ነገር ራሱ ከምን ጋር ነው የሚያገናኙት? ፖለቲካ ጋር ዑመር ነው የኛን ስልጣን የጣለው ብለው ዑመርን ተጠያቂ ያደርጋሉ ማለት ነው። ስለዚህ በጣም አስቸጋሪ ነው። የነሱም አደጋ እንደቀላል የሚታያል። የሆነ አካል ከሆነ አጋር ጋር ሲገጥም ሙስሊሙ አሁን ሙስሊሙ ጉልበት ስለሌለው አሁን ሁለት አካል በገጠመለት ቁጥር ልክ እንደ ኳስ አንዱን መደገፍ ወይ አቅም እኮ ሱብሃንአላህ። ይሄ እኮ የውርደት እኮ ጫፉ አይደለም። ሙስሊሙ አሁን መወሰን አይችልም። ዓለምን እየወሰነ ያለው የዓለም ፖለቲካ እየወሰነ ያለው ሌሎች ስለሆኑ ጨብጨብ ነው። አሁን ሩሲያን ልንደግፍ እንችላለን። ሩሲያ ግን እንዴት ነው ለሙስሊሞች ነው? ሩሲያ ምን አይነት አመለካከት ነው ያለው? ሙስሊሞችን እንዴት ነው የጨፈጨፈው? የቼችኒያ ሙስሊሞች ምንላቸው اللهم عليك على الروسيا دعاء ስናደርግ እኮ አሁን 20 ዓመት አልሞላውም አይደል እንዴ? اللهم انصر اهل الشيشان እየተባለ ዱዓ ሲደረግ በየሐረም በየቦታው ማን ነው ሲጨፈጭፍ የነበረው? ሩሲያ አይደለም እንዴ? አሜሪካንም ብትልም ይሄው ነው። ሌላውንም ወደ ምስራቅ ያለውን ይሄ ምስራቅ ጫፍ ላይ ያለውን ሌላውንም ብትወስደው ከኢስላም አንፃር ስትወስደው ሁሉም ጣዖት አምላኪ ነው። ወላ ቻይና በለው ወላ ጃፓን በለው ሁሉም ጣዖት አምላኪ ነው። ዓለም الاسلامي ይሄንን የሱናውን ሰው እነሱ እስልምና ሐቂቃ እስልምና ማን ጋር እንዳለ ያውቃሉ። ሐቂቃ እስልምና ያለው አረቦች ጋር ሐቂቃ እስልምና ያለው ፖለቲካውን ተጠቅመን ሐቂቃ እስልምና ያለው አረቦቹ ጋር ሳዑዲያ ሚስር ምን የምትለው እዚህ ጋር ነው እስልምና ያለው። ሚስርን ደህና አድርገህ ከገረፍከው እናንተ ቀብረዋል። እኛ አሁን ከሚስር ጋር ጥል ስላለን ምናምን ደግሞ እዛ ውስጥም እንዳንነከር ደግሞ የምንቀራው በአጠቃላይ መዝሀብ የመጣው ከሚስር ነው። ሻፊያ መዝሀብ የምንለው ከዛ የመጣ ነው። ዑለማዎቹም ከዛ የመጡ ናቸው። እኛ ሀገር ሰው ቀራ ምን ተብሎ ቢባል ኪታቡ ሁሉ ከዛው ነው የመጣው። ስለዚህ አንዳንዱን ነገር ኺላፉንም በአደብ ማድረግ ያስፈልጋል። ሁሉንም በልክልክ ይሄ የሙስሊሞችና የአረቦች ዓለም የሚባለው የሱና ሰው ይበዛዋል። ሶሪያ ድረስ ሺዓ አይደለም የሚበዛው ሱና ሰው ነው የሚበዛው። ሳዑዲያ ብትል ሌላው በዙሪያው ያሉ ሀገራትም ምስሉተል እነዚህ የሱና ሀገራት ስለሆኑ በኢኮኖሚም እንዲጠነክሩ አይፈልጓቸውም። በጦርም እንደዚሁ እንዲጠነክሩ አይፈልጉም። ሁሉም አምጥቶ የሚጨፈጨፈው ሱና ማለት አከርካሪ እንዳይጠነክር ትክክለኛ እስልምና መውጣት የሚችለው ከዚህ አይነት ቦታ ነው እንጂ ኢራን እስልምና አለ እስልምና እኮ የለም። ኢራን ውስጥ ያለው ቀብር አምልኮሽ ነው። ኢራን ውስጥ ያለው አህሉል በይት አምልኮሽ ነው። አህሉል በይት ማምለክ ነው። ሱሐባ መጥላት ነው። ኢራን ውስጥ ያለው እነሱ የሚሉት የነሱ ነገር ተቋቁሞላቸው ነስር መጥቶላቸው ዓለምን ቢያስተዳድሩ የመጀመሪያ እኮ ጠላቶቻቸው የሱና ሰዎች ልክ ሶሪያ ላይ እንደጨፈጨፉት ነው የሚያጠፉት የሱናውን ሰው። የመንም ላይ እኮ ይሄ ነው የሆነው። የመን ላይ ያለው አሁን ሁቲ የምንለው ከዛ ከእንትኑ ጋር ያለውን ከሌላው ጋር ያለውን ጥላ አንይ ማለት ነው። እዛው ያሉ የሱና ሰዎችን ደግሞ ጨፍጫፊ ነው። ከዚህ በፊት የነበረው መንግስት ነበር የሚሻላቸው አሊ ሷላህ ምንለው። ግን እንግዲህ ሁሉም አሁን ደህና የሚባሉ ሰዎች ያ ሱና የያዘው ሰው ሲይዝ በረህመት ነው የሚመለከተው። እነሱ ሲይዙ ቀጥታ ወደ የት ነው የሚሄዱት? ወደ ታሪክ ሄደው ታሪኩንም አጣማው ነው የሚረዱት። የሁሴንን ደም ያፈሰሱት የአቡበክርና የዑመር ደጋፊዎች ናቸው ይላሉ። መልሳ እዛ ወደ ምን ይሄዳሉ ማለት ነው? ተጥሂር ይሄዳሉ ማለት ነው። ያንን የሚደግፈውን ሰው ወደ መምታት ይሄዳሉ። ይሄ ደግሞ ያደረጉት ነው። አሁን እኮ ምን አይደለም የምናወራ ያለ ነው። ያደርጋሉ እኮ አይደለም፣ አሁን ቲዮሪ እኮ አይደለም የሚወራ ያለው። ይሄ አድቀውታል እኮ የመንን ጨርሰውታል፣ ሶሪያን ጨርሰውታል፣ ኢራቅን በታትነውታል። አህዋዝ የሚባለውን አጠገባቸው ያለውን ሀገር በጣም አድርገው ገለዋል። ስለዚህ እነሱ አሁን አጠቃላይ ወደ አረቦቹ የሚሄደውን መስመር ከኢራቅ ይዘው ካሉበት አጠገባቸው ካለው ይዘው እንዳለ እያጸዱ መሄዳቸው ነው። ጠሪቃቸው እንግዲህ የሚለው ወደ ሁለቱም የትላልቅ የሚባሉ አማኪኖች አማኪን አልሙቀደሳ መናላቸው ወደ እነዚህና ወደ ሶስተኛው ወደዚህኛው ወደ ቁድስ ወደሚባለው ነው። ቁድስን ቀደም እንዳልኳችሁ ምንም አይነት ቅድስና የለውም እነሱ ጋር ያዎቹ ጋር ምንም አይነት ይሄ መስጂድ ሱረቱ الإسراء ውስጥ ያለውን አያ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى ብሎ የሚለውን መስጂድ አልአቅሳ የሚለውን እነሱ ጭራሹኑ መስጂድ አልአቅሳ ፍልስጤም ብሎ አይፈስሩም ሙፈሲሮቻቸው ጭራሽ የለም ነው ማለት ነው። ይሄ ሁሉ
ሆኖ ልክ ለዛ ደግሞ እንደ እንትን ሆነው የሚመጡት ፍላጎት ስላላቸው ነው። ያንን ደግሞ አሳይተውናል ማለት ለዛ ነው። አሁን ሶሪያ ወንድሞቻችን ሙሉ ሀገሩ እኮ ነው ሙሉ ሀገሩ እዚህም ሲቃጠል ደስ ይለዋል፣ እዚህም ሲቃጠል ደስ ይለዋል። እስራኤልም ሲመታ በጣም ነው ደስ የሚላቸው። ለምን አቂዳቸው ነው ቁድስን መጠበቅ አቂዳቸው ነው የሶሪያዎች። ኢራን ሲመታ ደግሞ ደስ የሚላቸው መጥቶ ስለጨፈጨፋቸው። የኢራን ሚሊሻ ነው ሂዝቡላህ ነው እንዳለ ሀገሩን ሁሉ ምን ያደረገው በዛ ሁሉ መሳሪያ ዓለም ላይ የተከለከለ መሳሪያ ሁሉ አፈንድቶበታል በሶሪያዎቹ ላይ። ሶሪያን እንደዚህ ያደቀቃት ሂዝቡላህ ህዝብ ነው የሚጨፈጨፈው። የሆኑ የታጠቁ ሰዎች ጋር ሄዶ ተዋግቶ እኮ አይደለም። ለዛ ነው ዑለማዎቹ እኮ ትላልቅ የምንላቸው ዑለማዎች ሂዝቡላት ነው የሚሉት። ሂዝቡላት ላትን እናውቀዋለን አይደለም? ላት የሚባለውን ጣዖት እንደዛ አድርገው ያ ሙስሊሞችን እጅግ ከመጨፍጨፉና የሙስሊሞችን አቂዳ ደግሞ ፍጹም የማይቀበል ከመሆኑ ማለት ነው። ይሄ ነው እንትን እንዳይመስለን ማለት ነው። አንዳንዱን ነገር እነሱ እንደዚህ አምጥረው ሲናገሩ አቂዳቸው አይደለም ዝም ብለው ለተለያየ ዓላማቸው ያደርጉት። ብቻ የዚህ አይነቱ ጊዜ የሚባለው አላህ ዛሊሙን በዛሊም ይመልስልን ነው የሚባለው። አላህ ዛሊሙን በዛሊም ይመልስልን። ሁለቱም ዛሊም ነው። ሁለቱም ሙስሊሙን አስጨንቋል፣ ጨፍጭፈዋል፣ ሀገራትን አውድመዋል። የይሁዶችን የሚያክል ባይኖርም ማለት ነው። ሰለላሁ ዐለይሂ ወሰለም ወዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም